የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ፣ ትመጣላችሁ። እዚህ ኢቢኤስ የቤተሰብ ጨዋታ ላይ እኔ አንዱዓለም እስተመጭ እባላለሁ። በዚህ በኩል የባለትዳር ቤተሰቦች ይታየናል። በዚህ በኩል ደግሞ የላጤ ቤተሰቦች እሺ፣ በዚህ በኩል ደግሞ የላጤ ቤተሰቦች ይታዩናል። እሺ፣ እንግዲህ ትዳር ክቡር ነው። የምንጀምረው ከባለ ትዳሮች ለምን እነሱ ወደዚህ ነው የሚመጡት እንጂ ነው እነሱ ወደዚህ እነሱ ይመጡ እናንተ ናችሁ ወደዚህ የሚመጡት። የቀን ጉዳይ ነው እንጂ አንድ ቀን እዚህ ጋር ትቆማላችሁ። ግን አምልክ ያው ፕሮግራሙን አዘጋጅ እኮ መጠየቅ አለብን። ለማን ሊያዳለ ይችላል? ትክክል። ስላንተ ማወቅ እንፈልጋለን። እኛ ጋር ነህ ወይስ እነሱ ጋር ነህ? እኔ መሀል ላይ እናንተ ጋር እነሱ ጋር አይደለም፣ እዚህ ጋር ነን። ወደ እናንተ ለመምጣት እያሰብኩ ነው። ለዚህ ነው የተመለጥከው? እሺ እሺ እንቆላ እንዳለ ራስታ ነው እኮ እዚህ ናቸው። ቻታችሁ ከሆነ ግማሹ ራስታ ነው፣ ግማሹ እስከዚህ ነው። እዚህ አካባቢ ችግር አለ። ስንት እኮ በስንት ማስቲሽ የቆመ ጸጉር። እሺ፣ ቡድን መሪያችን እንድታስተዋውቅልኝ። የኔን እንግዲህ ያንተን ቤተሰቦች ያው ባለትዳሮቹ ትዳር የተከበረ ጉዳይ ነው። እኛም እንግዲህ ባለትዳሮችን ወክለን በመላው ዓለም ያሉ ባለትዳሮችን ወክለን እዚህ ቦታ ላይ በመቆማችን የተሰማንን ደስታ በመንቀጥቀጥ ነው የምንገልጸው እና በጭብጨባ በመንቀጥቀጥ ስሚዝ ተወዳጅ ዘፋኝ ነው። ያታውቁታላችሁ። አዲስ ነጠላ ዜማው ይምጣ ይሰኛል። እንግዲህ በቅርቡ ይወልዳል መሰለኝ፣ ለልጁ መሰለኝ ይምጣ ወይም ለነሱም ሊሆን ይችላል። ዳኒ ወደኛ ይምጣ። መንገድ ላይ ነው። ኦፊሻል ባያወጣውም በቅርብ ቀን ዳስ ጥለን እንደረዋለንና ያው ባለትዳር ስማገኘው ሙዚቃ ብቻ አይደለም ትዳሩን ራሱ ሲያቀናብረው ባያችሁ። በጣም ነው ባለቤቱ የምትወደው እሱም የሚወዳት። ብቻ በአጠቃላይ እንግዲህ በእኛ በኩል አጥቂያችን ነው ስማገኘው። ብዙ ሰዎች ከበሮ ስለሚደበድብ ሚስቱን የሚደበድብ ይመስላቸዋል። ግን አያረገው እንጂ የሚደበድበው ትዳር ላይ በመነጋገር የሚያምን በጣም የምንኮራበት ተከላካያችን ነው። ይሄን ይመስላል ባለትዳሮቹ። እዚህ አካባቢ ግን ጭብጨባው ለኛ ሳስቷል። ላጤም እሺ፣ ከላጤዎችም አስተዋውቅልን። ኦኬ፣ ያው ስራ ሊዲስት ነው። እኛ እኮ ሙያውን አላልንም። ቆንጆ አለማግባቱን እርግጠኛ አለገባም። ከጊታር ጋር ተጋብቶ ነው። ከጊታር ጋር ተጋብቶ ነው። ዩኤል ቤዚስት ነው እሱ። መልእክት ሳክስፎኒስት፣ አልቶ ሳክስፎኒስት ነው። እሺ፣ አለማግባቶቹን በምን እናውቃለን? ማታ ስልክ ሲደወልልን እናነሳ። ችግር የለውም። እኛ ባለትዳሮች ከ2 ሰዓት በኋላ አይደወልልንም። እነሱ ግን 24 ሰዓት እንደ ነዳጅ ማደያ ስልካቸው ይሰራል። Sore throat just won't stop. Get fast relief with Vicks. ስታያቸው ቅድም ሲጨቃጨቁ አይቻቸዋለሁና የባለትዳር ጭቅጭቃቸው
በትርፍ ሰዓታቸው ባለትዳር መሰሉ። ወደ ጥያቄያችን እንገባለን። ከባለትዳሮች ከሴፉሻ እንጀምራለን። አንድ ባል ለሚስቱ ከሌሊቱ 9 ሰዓት ምን እንስራ ብሎ ሊቀሰቅሳት ይችላል? መመካከር ትችላላችሁ። እናንተ ነው ማጨው እነሱ ባለትዳሮች ናቸው። ወክነር ግን እሺ ስፖርት እንስራ ሊል ይችላል። ሊቀስቅሷት ጨዋ ነው። ስፖርት እንስራ ሊል ይችላል። የስማገኘውን አይወቅም። ሌሊት ስለሚያቀናብር አንተ ነው የሚመለከት። አሁን ይህ ጥያቄ ለነሱ ቢቀርብ ኖሮ በእርግጠኛነት ስፖርት አያሰሯትም። አንድ ባል ብዙ ጊዜ ውጪ ካመሸ በምን ምክንያት ሊሆን ይችላል? በነዳጅ እጥረት ሊሆን ይችላል። ቤቱ በር ላይ እንቅፋት የምትባል ግሮሰሪ ካለች በዛ ምክንያት ሊያመሽ ይችላል። ተመልሷል። አንድ የእግር ኳስ ቡድን ተደራራቢ ጨዋታ ለሽንፈት እንደሚዳርገው ሁሉ ሌላ ምን ሊዳርገው ይችላል? ተደራራቢ ጨዋታ ለሽንፈት ከዳረገው ተደራራቢ ረፍት። ማንቸስተር ዩናይትድ አንድ ሚስት ባሏን ምን አለቀ ልትል ትችላለች? ይሄማ የኛ ችግር ያስ ትዕግስቴ አለቀ ልትል ትችላለች። እውነት ነው። በጣም ብዙ ነገር ችለው ነው የሚኖሩት ሚስቶቻችን። ሚስቶቻችሁ ማለት ነው። ይቅርታ ያደረግልኝ እንደገና ነን መንገድ ላይ ሚስቶቻችን አለኩ በማውራት አንተ ልጅ ግን ገብተሃል፣ በስውር ገብተሃል። በደንብ ሳይል እንግሱን ለጥፏል። እሺ 2000 ሲገባ ሌላኛው ስሙ ምን ሊሆን ይችላል? ሚሊኒየም 2000 ሌላኛ ስሙ ሊሆን ይችላል። ሚሊኒየም 2000 800 ብር ከጨመርንበት የዶሮ ዋጋ 2800 ብር በፊት ሚሊኒየም ገባ እንደሚባለው አሁን ደግሞ 2000 ገባ። ዶሮ ሻጮች ባካችሁ በተለይ እንደሚታወቀው ነው። 2 እግር ነው ያላት። 4 ልጅ ሲወለድ 4ቱም 4 እግር ይፈልጋሉ። ይጨንቃል። አየህ ዶሮ የተሰራው ለላጤ ነው። በማቱሳላ እድሜ ዘመን አልኮል መጠጣት የሚቻለው ከስንት ዓመት በላይ ነው? በአሁን 21 ነው። አሁን 21 ነው። በእነሱ ጊዜ በማቱሳላ ዘመን 67 ላይ 67 ስለዚህ ስሚስት መልሰዋ 67 ላይ 150 ላይ ስሚዝ ይመልስ። ብዙ ጊዜ ናይት ክለብ ስለሚሰራ ትልልቅ ሰዎች በ150 ላይ እሺ። በማቱሳላ ጊዜ መጠጥ ቢፈቀድ ኖሮ እንደዛ ረጅም እድሜ መኖር አይቻልም ነበር። መጠጥ ገዳይ ነው። አንጠጣም። እሺ ይህ የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ። አንደኛውን ግሩፕ ጨርሰናል። ወደ ሁለተኛው እንሻገር። ገና ሲጀመር እኮ መጠየቅ ነበረብን አይደል እንዴ? ምንድነው ሽልማቱ? ሽልማቱ ይማረውና ነፃነት ወርቅን ይሄን ፕሮግራም ሲመራ 00 የትም ያልተነዳ መኪና ነበረ። አንዱ ዓለም እሱን ተክቶ ይሄን ፕሮግራም ላጤ ከባለትዳር ጋር ሲያፋልብ ሽልማቱ ምንድነው? እንግዲህ ሽልማቱ 2 ምርጫ ነው ያላችሁ። አንዱ ሽልማት ባጃጅ ነው። ምን አይነት ባጃጅ? በኤሌክትሪክ የሚሰራ ባጃጅ ነው። ትሸለሙት። እሺ ሁለተኛው ምርጫስ? ሁለተኛው ምርጫ የትም ያልተጋለበ በቅሎ ከነጋር ቻርጁ ይሻላል ወይስ ሳሩ ይሻላል? ሳሩ ተቀፈለው እሺ በቅሎ ከነጋሩ ለመሸጥ
ባለጋሪ እሺ በቅለው ከነጋሪው ነው የምንሸልመው። በቅሏ ከነቀምት ነው የምትመጣው። ጋሪውን እዚህ እያሰራ ነው። የነቀምት ልጅ ነው በነገራችን። አይ ሽልማቱ ራሱ ሰው ባለው ነው እንደሚባለው ያለውን ነው። የትም ያልተጋለበ 00 በቅሎ እሱ ራሱ ባልዋስ ነው የመጣው። ቼክ አድርጋታል። ቼክ አድርጌ በሷ ነው 00 አይደለም። ሰከንድ አንድ በቅሎ ነው። አሁን በደንብ ያላችሁት አሁን ወደ ላጤዎች ሄዳለሁ። እሺ እስኪመጣረስ ጠብቁኝ። እንዳለ 0 ናቸው። ባክ ጥማታቸውን የሚቆርጥላቸውን ውሃ በደጃቸው ማግኘት ለነዚህ ወገኖቻችን ምን ዳኒ ላጤ ከነ ዳኒ ላጤ ብራንድ ላጤ ብራንድ ላጤዎች እዚህ ጋር ይታዩናል። እሺ ላጤዎች ብዙ ጊዜ ከተከራይ ቤት ቶሎ የማይወጡበት ምክንያት ምን ሊሆን ይችላል? ግልጽ ነው። መልእክት እስካሁን ስላልወጣች ትናገር እንጂ ድል ሰው ስለማንጠቀም ብላለች። አፍቅሩ ማንን አፍቅሩ? ያው ኪራይ እንዳይጨምርበት ነው። ኪራይ እንዳይጨምርበት። ኦኬ ቤተሰብ ሆኗል። ላጤዎች በቤት አከራዮቻቸው ብዙ ጊዜ የሚወደዱት ለምንድን ነው? ያው ነው መብራት ምናምን አንዳንድ ነገሮች ውጪ ስለማይበዙባቸው። በሻማ ነው የምትኖረው። ሽንት ቤት ተጠቅሞ ቶሎ ስለሚወጡ እኮ ነው። ተመካከሩ። ለምን እንደሚወደዱ እኮ ነው አከራዮቻቸው። እኔ ግን በመመካከር ግብዛት እዛው እንዳይጋቡ ነው። ተግባብተው አፉ ውስጥ እኮ ልትገባ ነው። ያው ቤታችንን በትዳር ይባርካሉ ብሎ ስለሚያስቡ ላጤዎች ብዙ ጊዜ የሚጠፋባቸው የቤት ውስጥ ዕቃ ምንድን ነው? አንድ ነገር ካልሲ ነው። የሴትና የወንድ ይለያያል። መልእክት አውቀዳለች። ካልሲ የነሱ ነው። አንቺ ብዙ ጊዜ የሚጠፋብሽ ምንድን ነው? ኩል ወንደላጤዎች ጠዋት የማይነሱት ለምንድን ነው? ቁርስ የለም። ቁርሳቸውን ነው የሚበሉት። መልሱ ግን እኛ ጋር ነው ያሉት። ወንደላጤዎች ጠዋት የማይነሱበት ምክንያት ምንድን ነው? እንደገቡ እንዴት ነው የሚነሱት? አምሽተው ስለሚገቡ አንድ ላጤ ለማግባት የሚወስነው ምን ሲሆን ነው? ከባድ ጥያቄ ነው። መመካከር። የሚጠብቀኝ ሰው ሳጣ ምን ብቻሽን በር ከፍተሽ መግባት ነው የሚደብርሽ? ጋርድ ነው የምትፈልጊው? ከስራ ስመጣ ሳክስፎኔን መጥቶ የሚቀበለኝ ሰው እሺ ቀላል ጥያቄ ነው። ምግብ መስራት ሲደብራችሁ ለወንድ ላጤው በትክክል አልተመለሰም። አንድ ነጥብ ተይዞባቸዋል። አንድ ላጤ ለአውደ ዓመት ምን ሊያደርግ ይችላል? ለዓመት በዓል ማለት ነው። ተጣጥሞለት እሺ በሴቶች በኩል ተጣጥሞለት ብላለች። በወንዶች በኩል ሊዝናና ይችላል። ወጥቶ ፈታ ይላል። ፈታ ይላል። እኔም ራሴ ፈታ ነው የምለው። ልክ ነው። እኔ ግን ያለመተኛት ስራ የላችሁም? የሁሉም ጥያቄ ተጋድሞ እንቅልፍ የወደዱ እነማን ወለዱ የሚለውን ዘፈን በኋላ ስሚዝ ያንኮራኩረዋል። ላጤዎች ብዙ ጊዜ ከአከራያቸው ምን ሊበደሩ ይችላሉ? በጣም ብዙ ነው መሰለኝ። በጣም ብዙ ነገር አቤት አከራይ አሁን እያዩ ነው። እሺ ለሴት ውሃ ኦኬ እሺ ለሴት ውሃ
ለሴቷ በጣም ብዙ ነገር ምን ልትተውሰት ታውቃለህ? ካከራይ ልጃቸውን ነው ልጃቸውን ያላልኩኝ ተከራዮቻችሁ ግን ዘንድሮ ተከራይ ሁሉ ወንድ በውበቷ የምታጣላ ሴት ምን አይነት ቅጽል ስም ሊወጣላት ይችላል? ሸራሪት። እኛን መልስና ካሸነፍን ወደ በቅሏችን መንገድ ላይ ነው በቅሏችሁ። ሁሉን በውበቷ የምታጣላ ሴት ምን አይነት ቅጽል ስም ሊወጣላት ይችላል? ሆርሙዝ። Wait a second. Imagine that one bottle of ይሄ ግን ሆርሙዚት የሚል ነጠላ ዜማ በቅርብ ቀን ስሚዝ እያዘጋጀ ስሟ ራሱ የኔ ሰርጥ። እሺ ማን ያሸነፈው? ባለትዳሮች አሸንፈዋል። ባለትዳሮች 110 ነጥብ በ110 ከመቶ ማለት ነው። በ110 ነጥብ አሸንፈዋል። እዚህ ጋር ላጤዎች በ80 ነጥብ ተሸንፈዋል። ላጤዎች እኛን ሊያሸንፉ አይችሉም። እንኳን እኛን ስሜታቸውንም ማሸነፍ አይችሉም። ይህ የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ትሆናላችሁ፣ ትመጣላችሁ፣ ትሸለማላችሁ። እዚህ ዛሬ ባጃጅ በቅሎ ልንሸልማቸው ነው። እዚህ ጋር የባለትዳር ቤተሰቦችን በቅሎ ከነጋሪው ልንሸልማቸው ነው። አሸንፈዋል። ለአንዱ ዓለም እንዴት ነው? ያው እንግዲህ ብዙዎች ነፃነትን ይመስላል አሉ። ያው በጣም ይሄ መድረክ የተከበረ መድረክ ነው። እሱ ከፍ ያደረገው መድረክ ነው። መምሰሉ ምክንያት በማድረግ እንደው ቢሞከር ላላችሁት አንዱ ዓለምን እንሞክረው ብለን ነበር። እንዴት አገኛችሁት? እዚህ ፕሮግራም ስር እየገባችሁ ዋናውንም ፕሮግራም ይሞክር፣ እድሉን ይሞክር። ምክንያቱም ከፒንሳ ነው በቀጥታ ወደ ማይክ የወሰድነው። እንዴት አገኛችሁት መድረኩ? ጥሩ እንደብየለው አያቃጥልም። እኛ እኮ ደህና አደርኩ አንባባልም እኮ በያጆች። ኧረ አንተኛም እኮ ሲያቃጥለናል። እንደምን ዋልክ እኮ ነው የምንባባለው። አይን ደግሞ ሁሌም ስለሚደፈርስ የድሮውን 10 ብር ነው የሚመስለው እና ሰዎች ይመስላቸው በየደ ሳይሆን ቀምቅመ ነው የሚመስላቸው። በየደ ነው እወቁልን። እኛ በበያጆች ስም ያው እንግዲህ በጣም የተከበረ ቦታ ነው። ነፃነትን ሁላችንም እንወደዋለን። ነፍሱን በአጸደ ገነት ያኑራት። አንዱ ዓለም በጎን በኩል በዚህ በኩል ደግሞ ባለ ትዳሮቹ። ውድድሩ እንዴት አገኛችሁ? ጥሩ ነው። እኛ ባለ ትዳሮች ስንበዛበት ጊዜ እዛ ያሉት ተመልካቾች እንዲማ ከሆነ ላጤውንም ምንቀር ይሻላል እያሉ ነው። እሺ ባለ ትዳርነት ወይስ ላጤነት? ለአንድ ላጤ የጥላቻ ንግግር ምን ሊሆን ይችላል? አገባ